ዛሬ እንግዲህ ቦሌ ላይ በሚገኝ ትልቅ የሽሮ ቤት አዝመራ ሽሮ የሚባል በዶላር የሚያስከፍሉ ቤት ናቸው። ባይዘው ማለት ነው። በጣም ጣፋጭ ምግብ ነው ያላቸው። ሂውጅ ነው። ፕራይሳቸውም ደግሞ በጣም አሪፍ ነው። ቆንጆ ነው። ያው እኛ ከለመድነው ፕራይስ አንፃር ማለት ነው። አሜሪካ ከመበላበት ዲሲ ስቴትስ ላይ ከመበላበት ዋጋ በጣም የተሻሻለና አሪፍ እንትን ሪዝናብል የሆነ ፕራይስ ነው ያላቸው። ቲፕ ራሱ እንደዚህ ቤል ውስጥ ቲፕ አስቀምጠህ ስትሄድ ጠርተው ከአባባ መልስ ትተሃል ሰድኛ ችግር የለም እኛ ለጽድቅ ነው የምንሰራው የሚል ቤት የትም የለም። ሚስቶቻችን ጋር ስትመጣ በጣም ደስ ይልሃል። እጃችሁን ይዘህ ነው የምትበላው። የሁለት ሰው ድርሻ ምናምን ስለምትበላ ነው በጣም ደስ የሚል። በጣም ምን አለ መሰለክ ሴቶች ሲበሉ ደስ ይለኛል እና ለዛም ይመስለኛል። እኔ ግን አዲስ ነው ሁልጊዜ በጣም የሚያዝናናኝ ይመጣል አይደለ ሀሳብ ውስጥ ይሁን የሚገባው የአገር ጉዳዩን የሚያሳስበው አላውቅም። ያው ጸጉሩ ይነካካል እዚህ ጋር የማየው ነገር ትንሽ ስለረበሸኝ ነው። በጣም ሳላ ከሊቨርፑል ወጣና በቃ እምባዬ መቋጠር አቃተኝ። አቤል አሁን የሰማው እኔ ግን አንድ በጣም የሚገርመኝ ነገር አለ። ሴቶቹ ለብቻቸው ግሩፕ ፈጥሯል። ይኸውልህ ወንዶቹን ማህበራዊ በጣም ዛሬ የት ነው ያለው? ከማን ጋር ነው ያለው? ዛሬ ከምወዳቸው ከወንድሞቼ ጋር ነኝ ያለሁት። ስለ እውነት ከማን ጋር ነው ያለነው? ከባለ ሀብት አዲስ መስፍን ጋር ከወንድሞቼ ጋር ነኝ ያለሁት። ከማን ጋር ነው? አዲስ ቃል ትሬዲንግ ባለቤት ወንድሞቼ ጋር ነኝ ያለሁት። ሴቶቹ ወንድሞቼ ናቸው። አቤት እኔን ጠይቀኝ። ከማን ጋር ነው ያለው? በቤተሰብ ውስጥ ፈርቀዳጅ የሆነ የአገር ባህል ልብስ ቤት በመክፈትና ፕሮሞት በማድረግ የሚታወቀው አቤል ጥበብ ከሚባል ትልቅ ካምፓኒ ከሚያንቀሳቀስ ከባለቤቱ ከሲኢኦ ጋር ከቃል አዲስ ትሬዲንግ ባለቤት እንዲሁም ከባለቤቱ ከቃል ጋር ነው አንድ ላይ ያለ ነው ማለት ነው። ቦሌ ራስ ልንበላ ቦሌ ነን አሁን ያለ ነው። እሺ እንዴት ነህ? ደህና ነኝ። ዛሬ ምግብ ቤት ልንበላ። ራስን አገለልክ። ምን ነው? አይ አላገለልኩም። ኢንተርቪው እያደረኩ ስለሆነ። ሰላም እንዴት ነሽ? እግዚአብሔር ይመስገን። ከማን ጋር ነን ዛሬ? ዛሬ ከማን ጋር ነን? ከዮብ ጋር ከመላው ቤተሰቦቻችን ጋር። ዛሬ ከማን ጋር ነን? ከቤተሰቦቻችን ከማን ጋር ነን ዛሬ? ከባለቤቴና ከወንድሞቹ ጋር ከራሴ ጋር። ማነሽ አንቺ? የአቤል ባለቤት እኔ ማለት እኔ ነኝ። ከማን ጋር ነን ዛሬ? ከቤተሰብ ጋር። ሁሉም ግን በጣም ነው። እኔን ጠይቀኝ። እሺ እኔን ጠይቀኝ። እዮብ ከማን ጋር? ከእዮብ መስፍን ጋር። ከማን ጋር ነው? ከእዮብ ጋር። አንተ ምንድን ነው የሚሰራው እዮብ? ሶሻል ሚዲያ ላይ ከማን ጋር ነው ይባላል። ዛሬ ከማን ጋር ነን ሲል ስምን ትናገራለህ። ስሜ እየተናገርኩ ነው። ከእዮብ ጋር ነኝ። ከማን ጋር ሳይሆን የሚባለው ከማን ጋር ነኝ እኮ ነው። ለዛ እኮ ያልኩት እኮ ከማን ጋር ነን። እሺ እኔ ከማን ጋር ነኝ? ከማን ጋር ነኝ? ተናገር እራስህ። ከማን ጋር ነኝ አልከኝ? እኔ ከእዮብ ጋር ነኝ። በጣም የሚገርመኝ ነገር ማለት ነው የራቦ ሰው ያለ ይመስላል እዚህ ቤተሰብ ውስጥ ብዙ እየተጫወቱ አይደለም። ምግቡ ይምጣ ከዛ በኋላ ነው የሚሻላችሁ። ምንድን ነው የሚሻላችሁ? በጣም እኔ ያለመደብኝን ትንሽ ሆድ ርቆኛል፣ አንጀት ርቆኛል። አዎ አየር ለመቀየር ነው ዋናው ዓላማ። ምንድን ነው ተመልካቾቼ? አየር ለመቀየር ነው አይደለም። ራስ ልንበላ ነበር ነው ሴቶቹ ብቻ ነበርን። ወንዶቹ ከኛ ርቀዋል። እውነት ውሸት? ስለዚህ ወንዶቹን የመሰብሰቢያ ዘዴ አንድ ላይ ራት እንብላለን። ቤት አንገናኝም እንዴ? ማለት እንዴ ተሰብስበን ራት በልተናል አልበላንም። ቤት የምትገናኘው ከሚስት ጋር? አይ አልቆየንም። ይሄ ነው የቲክቶክ ፔጅ ምስክር ነው። እውነት ቆይተናል አንድ ላይ ራት አይደል? አለም ቆይታችን ይሄ ነው የቲክቶክ ፔጅ ምስክር ነው። ምክንያቱም ዛሬ ያሳያል። እውነት ነው። አንዳንድ ሴቶች ደግሞ መዝናናት በጣም ይወዳሉ። እንደውም እኛ እግዚአብሔር ሲሰጠን ጥሩ መጥቶ ስለሰጠን
በ2 ወርም በ3 ወርም እያዝናናናቸው ነው። ምንድን ነው 2 ወር የምትለው? ጾም ከገባ እዚህ ስንት ይመተናል? ያው ጾም ወጪ ስለሌለው እዛ ነው 2-3 ይዘራሽ። አዎ ልክ ነው። ምናልባት ለተመልካቾች መናገር የምትፈልገው ምክር ካለ ለተመልካቾች ክብር ካሳለፍከው ህይወት አንጻር መቼም የሚመለከተን ከኛ የተሻለ ሰው ነው እንጂ ከኛ ያነሰ ሰው ነው ብዬ አልገምትም። ምክርም የሚፈልግ ስላላቸው አይደለም። ስልክ አላቸው፣ ማህበራዊ ሚዲያ ይጠቀማሉ፣ በማህበራዊ ሚዲያ ብዙ እውቀት ያገኛሉ። ይሄ ደግሞ አለ። እኛም ደግሞ እስከዛሬ ካለፍነው ህይወታችን ብዙ ነገሮችን መክረናቸው አሳልፈናቸዋል እና አሁን እቺ ለነሱ መገምገሚያ ትሆናለች። እኔ አሁን ለጥያቄ እሄዳለሁ። አዲሱ ትዳር እንዴት ነው? አዲስ ትዳር እግዚአብሔር የተመሰገነ ይሁን ቆንጆ ነው። እግዚአብሔር ሲባረክ ደግሞ ታየዋለህ በህይወት ውስጥ እግዚአብሔር የተመሰገነ በጣም ቆንጆ። አቤል በቃ አቤል ከመቅረጽ ይልቅ ማባበሉ ላይ በጣም እንባ እንደሚቀርመው ገብቷል ማለት ነው። እሺ ረዱ አራባቢው እያለቀሰ ነው በጣም አልተስማማህም ወይ? ተደጋጋሚ እራት ውጭ መብላቴ በጣም ነው እየተሰማኝ ያለው አለ። አይ አብረን አይደል እንደሚወጣው ያው ምንድነው ዘይት ተፈጨው ጤፍ ምንድነው ጥቅሙ? አላ አይጥ እንዲበላው ነው ወይስ ያ ነው እንጂ እኔ ራሴ አሁን አሳስበኝ። ወጡ ምንድነው የሚሆነው? ወጡ ነው አልተሰራም። ወጡ ያው እኛ በእርግጥ እኛ ላይፍ ስታይላችን ምንድነው የዕለት ተዕለት ነው። ምሳ እኮ ለምሳሌ የሚሰራው በጣም የሚገርመኝ በጣም በቃ በጣም ወጥ በዚህ በጣም ማደንቃት ቢቀመጥ ነው። እራትም ትተናል። በእርግጥ በሳምንት አንዴ ነው የምንበላው። ጥንት ነገር አንድ ብቻ አይባልም። አሁን አትበሉማ። አሁን ምሳ ስላልበላን እራት ነው የምንበላው። ሩቅ ደግሞ ስለሆነ ያላችሁ ደግሞ ቤት ድረስ ይኸውላችሁ አይጠግቡም። ኦልሬዲ አይጠግቡም። ለመጥገብ ሳይሆን ከበላን በኋላ ወክ ደግሞ እንበላለን። ገባችሁ? ይሄ ባሎቻችን ነፃነቶቻችን ነው ናቸው። ስለዚህ ከራት በኋላ ወክ ከወክ በኋላ ትኩስ ነገር ሻይ ቡና ቃልም ትደግፋለሽ። በጣም ጥሩ። ቃል ምት ነገር ካለ ጨምሪበትና እኔ ደስተኛ ነኝ። አሁን እዚህ መምጣታችን ያው ወኩ እንዳለ ሆኖ ትኩስ ነገሩ እንዳለ ሆኖ ደግሞ ስንመለስ መኪና ብንይዝ ሴቶቹ ደስ ይለናል። ወንዶቹ ከኋላ ብትሆኑና ሴቶቹ ከፊት ሆነን ደግሞ እኛ ብንነዳ ደስ ይለናል። ቅድም በጣም ተማራችኋል። ያው ስትናገሩ ነበር እንዴ ያን ቦታ ሞክሩት። ዛሬ ከጀርባ ሄኖክ ነው ሄኖክ እዮብና ባባ ሆነው ይገባሉ። እውነት ነው። በተለይ ማለት ነው ማንም መሞከር ያለበት ሄኒ እግዚአብሔርን አንተ መሞከር አለብህ። ሞከራው ማታውቂያችን ቦታ አታውቃት። የትኛው ቦታ ነው? መጨረሻው ግን ሹም ሹፌር ነኝ ብዬ ነበር የማስበውና ስሄድ ምንድነው ዛሬ እረፍት ቀን እኔ እኮ በሹም ሹፌርነት ካንጠራጠረው ግን ዛሬ የእረፍት ሰዓት ነውና ወንዶቹ እንዳለ የእረፍት ሰዓታችሁ ነው። ቁጭ ብላችሁ ፈልጋችሁ እያነገራችሁ እኛ ከፊትና አጠገብ ላጠገብ ሆነን እናንተ ከኋላ ሆናችሁ ናፕም እያረጋችሁ የምትፈልጉትን ነገር ከፈለጋችሁ እናደርግላችኋለን። እናንተ እንኳን ከሰለቻችሁ ወክ ማድረግ እዛው ተኝታችሁ አይ እንደዚህ እናርጋ። እኛ በራይድ እንሂድ። አይ በፊት ያችን ቦታዋን ኤሪያን እንድትሞክሯት ነው እንጂ ስሜቱ እኮ ይሰማኛል እኮ ወይ ምናምን ስትባባሉ ይሰማናል። አሁን ደግሞ ፊት ታደርገዋለህ ከመስማት ፊት ታደርገዋለህ። እኔ ግን እንደዚህ ነገር ግን ይሰማኛል። ድሮ በፈረስ ጉግስ ምናምን ውድድር ላይ ስሜቱን አውቀዋለሁ። እና ብዙም አይረብሸኝም ወደ ለመናገር ማለት አወራን በጣም ነው እየራበኝ ያለው ማለት እንቅልፍ በጣም አይለኛ ብሎ ነው ያልኩት። ለመናገር በጣም ከባድ ነው ያልኩትና በቀን አንዴ ነበር የምበላው ምግብ። ዛሬ ፍጹም በቃ ሁለት ካልበላው አዳሬ በቃ አላ የሚስተካከል አይመስለኝም። ከባድ ነው። ፎርማሊቲውን የሚጠብቅ አይመስለኝም አዳሬ ማለት ነው። ረዱ ደገፈች። በጣም ርቧታል ሰው ወይ እኔ በጣም ራበኝ
ሳራ ደግሞ የባሽ ራበሽ ነፂ ደግሞ አትችልም። ይኸውላችሁ አሁን ራበኝ ታለች። 3 ጉርሻ ከጎረሰች በኋላ ወይኔ በማርያም ብዙዎቻችሁ የሚታዘቡኝ እርቦኛል እኮ ሲመጣ ወይ የሆነ ነገር ቀምሼ በቃኝ እላለሁ። ያንን ለማስተካከል አሁን ብዙ ጊዜ እሱ ማለት ነው ታዘበኝ። እኔ ግን ፍቅሩ ነው በጣም ያው ትልቁ ነገር ዋናው መሰባሰቡ ነው። እኛ እንግዲህ መቼም በጾም ውስጥ ብቻ ሳይሆን ፍቺም ሲሆን ቤታችን ውስጥም ውጭም እዚህም ያው በተቻለን መጠን ሁልጊዜም አብረን ነው የምናሳልፈው። ምግቡ መጣ። አሁን ሴቶቹ አሁን ሊወስዱት ነው። እሺ እንግዲህ ተመልካቾች አሁን ከምግብ በፊትና ከምግብ በኋላ እንዴት ናቸው ስሜታቸውን አብረን እናያለን ማለት ነው። እንዴት ነበረ ከምግብ በፊትና ከምግብ በኋላ? እኔ እውነት ለመናገር ሚስቶቻችን ፊት ፈካ ማለት ማውራት መጀመራቸው በጣም ደስ ብሎኛል። ነገራቸው በጣም ዝም ብሎ ነበር ሁሉ ሰው ባዶ ሆኗል። ጋብቻ ያለ ነው መዝጊያ ያነሳላቸው ወይ ወጥቷል እንዳለ በጣም ነበር። በተለይ ከምግብ በኋላ እየተጫወት ነው ያለው ጨዋታ እንባዬ ሁሉ እስከሚወርድ ማረብን አቤል በጣም ነው አዝናኝ ነህ። አቤል በጣም ለቤታችን እኮ ትልቅ ወራት አለና አንተ እግዚአብሔር በጤና ፍቅር በጣም እንኳን ማዝናናችሁ ከማስደብራችሁ ብትዝናኑልኝ ይሻላል። በጣም የማመሰግነው። መልካም አዳር ይሁንላችሁ። አዲስ ሲበላ እንቅልፉ የሚተኛው ነገር አለ። አዲስ አቤል ኢንተርቪው አድርገው ኢንተርቪው አድርገው ሲበላ እንቅልፍ ይመጣው። አዲስ ያም ኬተሪንግ ተደወለ። ሄሎ አቤት ምንድን ነው? ያም ኬተሪንግ ለስንት ሰው ነው? የት ነው? መቼ ነው? የት ነው? የስራ ሰው ስለሆነ እንጂ ሌላ ነገር አይደለም። ምን መሰለህ ምግብም ሲበላ አሁን የበላው ማለት ማታ ስለበላ ማለት ማታ ላይ በቃ ወዲያው ነው በጣም አዲስ ያም ጌት አይ በጣም እውነት እግዚአብሔር ያክብራችሁ። በዚህ አጋጣሚ ተመልካቾቻችን በያም ኬተሪንግ በኩል ብዙዎቻችን ያገዛችሁን ያዘዛችሁ ቤተሰብ እየሆናችሁ ነው። እናመሰግናለን። የበላነውም ላይክ ያም ኬተሪንግ ነው። ባይዘው ላይክ ያም ኬተሪንግ እውነት በጣም ቆንጆ ምግብ ነው የበላነው። ደስ የሚለው በጣም ልትናገር ነው እየፈለገች ነው። አዎ ታውቀዋለች። ከምግብ በኋላ ፍጥናው ነው ያለች ስሜት በጣም እውነት ደስ ነው ያለኝ። በላን ጠጣን፣ ተመስገን። ደስ የሚል ጨዋታ ተጫወትን። ገና አላለቀም። አረ ከእንትን በኋላ ምን እንቀጥላለን? ብዙ ነው ያለው። ፋይል እውነት ነው፣ እሱማ እውነት ነው። ገና ብዙ የምንሰባው ነገር ይኖረናል። ብቻ ግን ደስ የሚል ጊዜ ነበር። ቴንክ ዩ። ቻው በላቸው። እሺ ቻው። እሺ እንግዲህ ተመልካቾቻችን አሁን የምንገኘው በዊብታ ቦሌ አይደለ? ያቺ እንግዲህ ጀሞ ተሰባስቧል ወይ አሁን አዲስ እና ቢድና መስሎ የነበረ ሰው ዞር እኔም በዚህ ላይ ማርያም ነው መስሎ የነበረ ቆይ ልቁማ ይለው። እሺ እና አዲስ ነው ያቺ ጃኬት አላረክም እንደ ቢራ ጃኬት አላረክም? አረጋለሁ እኔ ማስረክብ ያለው አዲስ ደግሞ የኳላ ናቸው። እነሱ በአንድ ነው። ሰማኝማ በአንድ አምሳል በአንድ አካል የሚለውን ሀሳብ እያየሁ ነው። እኛ ወፍ እንዴት ብለን ስለሆነ ነው መሰለኝ። እስቲ እንዴት ነው ወጉ? እንዴት ነው? ተመቻችሁ? ቆንጆ ነው በጣም። እኛ አራቀም ከመኪናችን ጥሩ ጊዜ እያሳለፍን ነው። መች መጣገረ አራቀም ይላል እንዴ? መች መጣ ገና እንሄዳለን። በጣም ደስ የሚል ጊዜ ነበረን። ቆንጆ የራት ጊዜ፣ ቆንጆ ምሽት። እግዚአብሔር ይመስገን። በጣም ውድ ነው አይደል? እንዴት ነው ረዱ? አሪፍ ነው አይደል? እንደዚህ አይነት ምግብ ስለበላን ነው መሰለኝ የትም ብትወስድ ደስ ብሎኝ። እንደዚህ አይነት ቀኖች ግን ሲደጋገሙ ደስ አላለሽም? በሽሮ ግን መሆኑ ነው ትንሽ ቅር ያለሽ። አረ እኮ ችግር የለም ምግብ ላይ ብዙ አበይ ማረጋ ቀጀም አራበሽም እኮ ዝም ብሎ ትንሽ ነው መብላቱ ሲሆን ስጋም አልመርጥም። ሽሮ ሞቱም ደስ ይላል። ዋናው መገናኘቱ ነው ትልቁ ቫይቡ መፍጠሩ። ዋናው ሰውነቴ ውስጥ ገብቶ ከሰውነቴ ጋር ተዋህዶ ማረግ ለማንኛውም ተመልካቾቻችን እንግዲህ መልቀቅ የለብኝም ይቅርታ። ሄዳ ነው ራሷ ሄዳ ነው። የዛሬ ቪዲዮአችን ይሄን ይመስል ነበረ።
እንግዲህ በቀጣይ በሌላ ቪዲዮዎች እንገናኛለን። እንወዳችኋለን። መልካም ጊዜ ይሁንላችሁ። ባይ